ሁሉም የራሴ ድምጽ ጥሩ ነው ይላል። የኔ ድምጽ ትክክል ነው፣ እኔ ያልኩት ትክክል ነው። ቲክቶክ አለው፣ ሁሉም የራሱ መስኮት አለው፣ ያልፋል። በቃ እኔ ጠበቃ ነኝ፣ እኔም ጠበቃ ነኝ፣ እኔ ለቤተ ክርስቲያን አለሁላት፣ እኔ ብቻ አውቃለሁ ይላል። ይሄንን ስንነግረው ይሄ መረጃ ስንነግረው እንኳን እንደ መረጃ አይቀበልም። ይሆናል እኮ ይሄ ነገር እኮ ትክክል ሊሆን ይችላል አይልም። በቃ እንደዚህ ነው። በቃ ለነገሩ ትንቢተ ኢሳይያስ ተነግሯል። ሁሉም የኔ ሐሳብ ትክክል ነው የሚልበት ዘመን ይመጣል። ትውልዱ እኔ ያልኩት ትክክል ነው የሚልበት ዘመን ይመጣል ብሎ ተናግሯል ነብዩ ኢሳይያስ። እና ብንችል ማለት ነው ብንችል እባካችሁን የምንሰጠውን ኢንፎርሜሽን ከመጥፎ አንግል ሳይሆን ማየት ያለባችሁ፣ ወይም እንደው ድግግሞሽ ነው ብላችሁ አስባችሁ ሳይሆን ህይወታችሁን እያያችሁ ነው መስማት። እናንተ ቤት ሰላም ከሆነ ለጎረቤት ተውላቸው፣ ወይም ለሚሰሙት ተውላቸው። በቃ እኔ ቤት ይሄ ነገር የለም፣ ይሄን የሚመለከታቸው ሰዎች ስላሉ ነው እነ መምህር ገሌ፣ እነ መምህር ተስፋዬ፣ እነ መምህር ግርማ፣ ሌሎችም ቀሲስ ሄኖክ የሚያስተምሩት ይሄ ብቻ የሚመለከታቸው ተማሪዎች አሉ፣ በባዕድ አምልኮ የተጠመዱ ይሄንን ነገር የሚያውቁ እናታቸው ስትካድም አባታቸው ሲገብር ወይም ቤተሰቡ በመንፈስ ሲያዝ የሚያውቁ አሉ። ሄደው ፈጫሳ፣ አመቺሳ፣ ሬቻ ምናምን የሚያረጉ ብዙ ነገር ለመንፈስ የሚገብሩ ሰዎች አሉ። በባህልም መስሏቸው ባዕድ አምልኮውን በደንብ አድርገው ጊዜውት የሚሄዱ ስላሉ እስቲ ለነሱ እንተውላቸው፣ እነሱ በደንብ ይስሟቸውና ይምጡልን እስቲ ብላችሁ ተውት። እስቲ ትምህርቱን በቃ ማትሰሙ ካላችሁ ተውትና የምትሰሙ ሰዎች ብቻ ስሙንና ከዛ ደግሞ እስቲ ለቅዱስ ቁርባን እየበቁ ያሉትን ሰዎች አይታችሁ ይሄ ትምህርት ፍሬያማ ያደርጋል ብላችሁ አግዙን፣ እርዱን። እስቲ ላኳቸው። ባዕድ አምልኮ ውስጥ የነበሩ ቤተሰቦች ካሏችሁ ላኳቸውና እናስተምራቸው። እስቲ በዚህ ነገር ላይ ብቻ ትኩረት ያደረኩት እኔ በዚህ ነገር ላይ ፕሮፌሽናል መሆን ስለፈለኩ ነው። ለምን በዚህ ነገር ላይ ፕሮፌሽናል መሆን የፈለኩት? በቃ ይሄንን ጥግ ይዤ በዚህ ነገር ላይ እስከ ጥግ ድረስ ሄጄ መንፈስን ተዋግቼ ማሸነፍም ህዝቡም ነፃ እንዲወጣ ስለምፈልግ ነው። ዶግማ ላይ የሚፈልግ ዶግማ ላይ ብቻ በዛው ይቀጥል እንጂ መጥቶ በመናፍስት ጉዳይ ላይ ዶማ አይሆንብኝ። ቀኖናው ላይ ዶግማው ላይ ትውፊቱ ላይ መቀጠል የሚፈልግ ሰው ካለ ይሄድ። በስነ መለኮት ላይ ደግሞ መሄድ የሚፈልግ ሰው ካለ በስነ መለኮት ላይ ደግሞ ያስተምር። መናፍቃንን መርታት ከሆነ መናፍቃንን መርታት ደግሞ ይቀጥል። ይሄ ለኛ ተውልን። ከስንክሳሩም ከገድሉም ከድርሳኑም እያወጣን የተሳሳተ ካለ ያረምን እኛም መካከል ደግሞ መስተካከል የሚገባው ነገር ካለ በወንድማማች ፍቅር እየተነጋገርን እንደው ዝም ብሎ መታኩስን ያውቃለሁ ብሎ አንድም ቀን እኮ ስለመንፈስ ሰምቶ አያውቅም። አንድ መረጃ የለውም። እኛ በየቤቱ ስንቱን ጉድ እያየን ማለት ነው። በአገልግሎት ውስጥ ያሉትም ስንቱን ጉድ አየን። በቤት ውስጥ ያለውን ከራማ ስንት ጉድ አየን። በየቤቱ ስንት ነገር አየን። በየህንጻው በየሀገሩ እንደየባህላቸው ስንት ጉድ አየን። ይህን አንዱንም እንኳን አይተው የማያውቁ ሰዎች ናቸው ገብተው የሚሳደቡትና እኔ እውነት እንደው ፕሊስ እባካችሁን የምትኖርበትን ቤት ቀድሱት። እስቲ ከኛ ጋር ከመነጋገራችሁ ቤት የምትኖርበትን ቤት ባርኩት፣ ጸበል ርጩት። ጣራ ላይም ጸበል፣ በጓዶም በኪችንም ሽንት ቤትም ገብታችሁ ጸበል ርጩ። መደበቂያው ስለሆነ ቆሻሻ ነገር ስለሚወድ በቃ ሁሉም ግቢያችሁ ንጹህ ይሁን። የሚጸለይበት፣ የምትንበረከኩበት፣ የምትሰግዱበት ቤት ይሁን። ቅዱስ ቁርባን የምትቀበሉበት፣ እግዚአብሔር የሚከብርበት ግቢ ይሁንና ከዛኛ ወደኛ ነው እስቲ ወደ እኛን ወደ መናገር ነው ስትመጡ። እርግጠኛ ነኝ አንድ ስንቅ ይዛችሁልን ነው የምትመጡት። አዎ እኛ ቤትም እንዲህ አይነት ነገር አግኝቻለሁ እንደምትሉኝ